ከጨለማ ያልወጡትን ከሞት ቀጠና ያልወጡትን ከድንቁርና ያልወጡትን ወንጌል የተከደነባቸውን በሰፈር ተረት እድናለሁ ብለው ራሳቸውን የሚያሞኙትን እግዚአብሔር የተጋረደባቸው እንዲፈታላቸው ጨለማውን እንዲያበራላቸው አምላካችን እግዚአብሔርን እንለምነዋለን። ኃጢአት ባርነትና እስራት ሰውን መፍታት የሚችለው የቻለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ታላላቁ አባቶቻችን እነ አብርሃም እነ ይስሐቅ እነ ያዕቆብ እንኳን ሰውን ከእስራት ሊፈቱ ራሳቸውንም ከእስራት መፍታት አልቻሉ። ነገር ግን ሰውን ሁሉ ከእስራቱ እንዲፈታ ከኃጢአት እስራት ከባርነት እንዲፈታ ከሞት እንዲፈታ ከባህሪ አባቱ ወደ ምድር የተላከው ጌታችን አምላካችን ኢየሱስ ክርስቶስ ብቻ ነው። ክብርና ምስጋና ለአምላካችን ይሁን። ነቢያትን ሄዳችሁ ፍቱ አላለም። ቅዱሳንን ሄዳችሁ ፍቱ አላለም። ራሱ ሊፈታን የመጣ በገዛ ስልጣኑ የዲያብሎስን ጽኑ እስራት ፈቶ በጥሶ ነፃ አውጥቶናል።